ሰላም አለይኩም ወራህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ዛሬ ማሳያችሁ የበራጣ አሰራር ነው። በዚህ በያዝኩት ኩባያ 2 ኩባያ ዱቄት፣ 2 ማንኪያ ስኳር፣ 2 ማንኪያ ዘይት፣ ትንሽዬ ጨው ካደረኩኝ በኋላ እንደዚህ በደንብ አቦካውና ከዛ አድበልብዬ 9 ቦታ ቆራርጬ አስቀመጥኩት። ሸፍናችሁ አስቀምጡት። ከዛ በኋላ የምዳምጡበት ቦታ ላይ ደግሞ ታጸዱትና ዘይት ታደርጉበታላችሁ። ጽድት ካረጋችሁት በኋላ ሰብስክራይብ አድርጉኝ ውዶቼ፣ ላይክም አድርጉኝ። ከዛ አንዳንድ እያወጣችሁ ትዳምጡታላችሁ። እንደዚህ ከዳመጣችሁት በኋላ ዘይት እየቀባችሁ ከዛ ላዩ ላይ ደግሞ ዱቄት ትነሰንሳላችሁ። አራት ማዕዘን ማለትም በቃ በአራት ማዕዘን ታጥፉታላችሁ። አንዱን ወደዚህ ጎን አድርጋችሁ አንዱን ወደዚህ ጎን አድርጋችሁ አጣጥፋችሁ ታስቀምጡታላችሁ። እኔ በአንድ እጄ ስልክ ይዤ በአንድ እጄ እየሰራው አልተመቸኝም። ሁሉንም ከጨረስኩኝ በኋላ ነው ድጋሚ የመጣሁት። ይኸው እንደዚህ ካጠፍኩት በኋላ ይኸው እንደዚህ ነው የምታጥፉት። ከዛ ታስቀምጡታላችሁ መልሳችሁ በሳህን ውስጥ ማለት ነው። ላስኪት ግን ሸፍኑት እንዳይደርቅባችሁ። ይኸው ሁሉንም እንደዚህ ካደረኩት በኋላ አንዳንድ እያወጣን መልሰን ደግሞ ልንጋግር እንዳመጣለን። እስከዛ ድረስ መጀመሪያ እዚች ጋር ጋዛችንን ከለኮስን በኋላ መጥበሻችንን እናግላታለን። ከዛኛ ደግሞ እንዳመጣለን ማለት ነው። ያው እንደዚህ ዳመጥኳት። የምፈልገውን ያክል ዳምጫለሁ። እናንተ ከዚህ ማሳነስም ማስረዘምም ትችላላችሁ። ከዛ መጥበሻችን ከጋለች በኋላ ዘይት ነው የምንቀባት። በነገራችን ላይ በራጣ ዘይት ይፈልጋል። ዘይቱ ነው መሰለኝ የሚያጣፍጠው ይሁን በጣም ነው የሚጣፍጠው በራጣ። ዘይቱ ግን አይደለም የሚያጣፍጠው፣ መታሸት ይፈልጋል። በደንብ ነው የምታሹት። ጨውም ጨምሩበት እንዳትረሱ። ከዛ ዝች ጋር እንደዚህ አዋጣ ጎባጣ የሆነ ነገር ያወጣበታል ላዩ ላይ። ከዛ እንደዚህ አባጣ ጎባጣ ሲያወጣ ትገለብጡታላችሁ። ከዛ መልሳችሁ አሁንም ገልበጥ ታደርጉታላችሁ። ከዛ እኔ እዚች ጋር ጫን ብየዋለሁ። እናንተም ጫን በሉ። ጫን ስትሉት ያው ወደ ላይ ይነፋዋል። ከጅብን ነው የሚበላው፣ ከእንቁላል ብቻውን ያስበላል፣ ከሻይ ጋር በጣም ነው የሚጣፍጠው። በራጣ የሚጣፍጥ ቂጣ ነው። ሞክሩት። የውዶች ያያችሁት አይደለ? ወደ ላይ ነፋው ጫን ጫን ስለው ተመልከቱት። እና ውዶቼ ይመስል ነበረ። ሰብስክራይብ አድርጉኝ። የጨረሼ እዚች ጋ ውስጥ አስገባውኝ ለሰዎቹ ማለት ነው። ሰብስክራይብ አድርጉኝ።